በጣም ከምነግራችሁ በላይ በጣም ብዙ ቻናሎች ዲሞኔታይዝ ተደርገዋል። ኤአይ መጠቀም ሙሉ ለሙሉ አልተከለከለም። በዩቲዩብ ገንዘብ መስራት በጣም ቀላል ሆኗል። ከናንተ የሚጠበቀው እነዚህ 5 የሆኑ ህጎችን መጠበቅ ብቻ ነው የሚጠበቅባችሁ። ክሊፖችን ከሙቪ ላይ፣ ከኒውስ ላይ፣ ከሲኤንኤን፣ ከቢቢሲ፣ ከቲክቶክ ላይ፣ ከፌስቡክ ላይ ወስዳችሁ በተመሳሳይ ቴምፕሌት ብዙ ቪዲዮዎችን ማምረት። በዩቲዩብ ገንዘብ መስራት በጣም ቀላል ሆኗል። ከናንተ የሚጠበቀው እነዚህ 5 የሆኑ ህጎችን መጠበቅ ብቻ ነው የሚጠበቅባችሁ። ዩቲዩብ እንግዲህ በዘንድሮ ዓመት የተለያዩ ህጎችን የተለያዩ ሩሎችን ማውጣት ጀምሯል። በተለይ ደግሞ ከኤአይ ቪዲዮዎች ጋር የተያዙት በጣም ብዙ ሩሎችን ኦልሞስት በቢሊየን ሞኔታይዝ የሆኑ ቻናሎችን ሁላ ዲሞኔታይዝ ተደርጎባቸዋል። እናንተ ግን ይህንን 5 ሩሎች ወይም ደግሞ ዩቲዩብ ያወጣቸውን እነዚህ አዲስ የሆኑትን 5 ሩሎችን ከጠበቃችሁ በጣም በአጭር ጊዜ ውስጥ ሞኔታይዝ የምትሆኑበትን ህግ ነው የምነግራችሁ። በተለይ ደግሞ በዚህ ሰዓት የራሳችሁ ክሬቲቪቲ፣ የራሳችሁ ፈጠራ፣ የራሳችሁ የሆነ ነገር የሚመቻችሁ ሰዎች this is my time የምትሉ ሰዎች ማለትም በቃ እኔ የምለው የራሴን ድምጽ ተጠቅሜ የራሴን ክሬቲቪቲ ተጠቅሜ የራሴ የምለው ነገር ተጠቅሜ በጣም በአጭር ጊዜ ውስጥ ሞኔታይዝ ሆናለሁ የምትሉ ሰዎች ይሄ በጣም ለእናንተ አሪፍ እድል ነው። በተለይ ደግሞ ከዚህ በፊት ሞኔታይዝ የሚሆናችሁ ሲቀጥልም ደግሞ አሁን ዩቲዩብ መጀመር የምትፈልጉ ሰዎች ይሄ በጣም ለእናንተ አሪፍ እድል ነው። ቪዲዮውን እስከ መጨረሻው ተከታተሉ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ይመቻል። የመጀመሪያው ምንድነው ኦሪጂናል የምንሰራቸው ቪዲዮዎች በጠቅላላ የራሳችን መሆን አለባቸው። እኛ የምንፈጥራቸው የኛ ክሬቲቪቲ ያለበት የኛ የምንለው ነገር የስራችን የአይምሮ ፈጠራ የሆነውን ነገር በጠቅላላ ነው መጠቀም ያለብን። ዩቲዩብ ምንድነው በዚህ በአዲስ ህጉ በጣም ዲሞኔታይዝ የተደረጉ በኤአይ የሚሰሩ በጣም ብዙ ሰዎች ገንዘብ ሲያገኙበት የነበሩ ቻናሎች በጣም ብዙ አሉ። ቮይስ ኦቨር ተጠቅመው ኮንቴንት ክሬሽን ተጠቅመው ኢቭን እያንዳንዱ በቃ ከስቶክ ቪዲዮዎችን ጭምር በጠቅላላ ሙሉ ቪዲዮ ማለት ይቻላል በኤአይ ነው እየተሰራ የነበረው። ማለትም በኤአይ ገንዘብ ሲሰሩ የነበሩ ሰዎች ነበሩ። ዩቲዩብ ግን ናናና አሁን የራሳችሁን ክሬቲቪቲ ተጠቅማችሁ ኤአይን ማየት ያለባችሁ እንደ አጋዥ ወይም ደግሞ እንደ አንድ እንደሚያግዛችሁ ቱል ነው እንጂ መጠቀም ያለባችሁ ሙሉ ለሙሉ ዩቲዩባችሁን በኤአይ መስራት የለባችሁም ብሎ በጣም ከምነግራችሁ በላይ በጣም ብዙ ቻናሎች ዲሞኔታይዝ ተደርገዋል። ይሄ ክሬቲቭ ላለባችሁ ሰዎች የራሳችሁን ፈጠራ ራሳችሁን ዩቲዩብ ላይ በጣም ማውጣት የምትፈልጉ ደግሞ የኔ የምለውን ነገር ውስጥ ያለውን ነገር ወይም ደግሞ ስክሪፕት ጽፋችሁ ሊሆን ይችላል፣ ተዘጋጅታችሁበት ሊሆን ይችላል። አሁን እኔ የማወራው ነገር ካፌ የሚወጣው ነገር ጀስት በቃ ከኔ የሚወጣ ነገር ነው። ከኤአይ የሆነ ነገር አይደለም። ሰው ዩቲዩብ ሞኔታይዝ የሚያደርገው እንደዚህ የራሳችሁ የሆኑ ነገሮችን ኮንቴንት ይዛችሁ ስትመጡ ዩቲዩብ በጣም ነው ሰፖርት የሚያደርጋችሁ። በተለይ ደግሞ አዲስ ዩቲዩብ ለምትጀምሩ ሰዎች ዩቲዩብ በጣም ሰፖርቲቭ ነው። እናንተን ያግዛችኋል፣ እናንተን ይረዳችኋል፣ እናንተን ይደግፋችኋል። በአካውንታችሁን ኦልሞስት ከታይትል ጀምሮ ከምትጽፉት ይሄ ዲስክሪፕሽን ከሃሽታጉ ጨምሮ በጠቅላላ የመውጣት እድላችሁ ሰፊ ነው። ምክንያቱም የራሳችሁ ክሬቲቪቲ ስለሆነ ማለት ነው። ሌላው ነገር ምንድነው ሌሎች ቪዲዮዎችን የተሰሩ ቪዲዮዎችን ኮፒ አድርጎ መጠቀም ወይም ደግሞ ተመሳስሎ አድርጎ መስራት። ለምሳሌ የሆነ ሰውዬ ከዚህ በፊት የሰራው የሆነ ቪዲዮ ካለ ኮንቴንቱም፣ ታይትሉም፣ ሃሽታጉም ሁሉ ነገር በጠቅላላ ተመሳሳይ የሆነ ነገር ትንሽ ለወጥ አድርጋችሁ ወይም ደግሞ ራሱን ገልብጣችሁ እዚህ ላይ ብታመጡ ዩቲዩብ ይህንን ሞኔታይዝ አያደርግላችሁ ወይም ደግሞ ሞኔታይዝ የመሆን እድላችሁ በጣም ጠባብ ነው የሚሆነው። ምክንያቱም ጄሚናይ ኤአይ ይህንን ዲቴይል ነው የሚያየው። ከዚህ በፊት የተሰሩ ዩቲዩብ ቪዲዮዎች አሉ። ሰው እናንተ ይህንን መታችሁ ስትሰሩ ይህንን መታችሁ እዚህ ጋር ስትገለብጡ ኤአይ ካንሰል ያደርግባቸዋል ወይም ደግሞ ዲሞኔታይዝ ያደርግባቸዋል። አሁን ለምሳሌ እኔ እንደማወራው ወይም ደግሞ እዚህ ጋር እኔ እንደምናገር ወይም ደግሞ እኔ እዚህ ጋር እንደምፈጥረው ነገር ሌላ ከዚህ በፊት የተሰራ የለም። ሰው ይሄ የማወራው ነገር ይሄ የምናገረው ነገር በጠቅላላ ለዩቲዩብ በጣም ቀላል ነው። አዲስ የሚፈጥሩ ወይም ደግሞ አዲስ የሚሰሩ ሰዎች ለነሱ አሪፍ እድል ነው ይዞላቸው የሚመጣው ማለት ነው። ይሄው ነገር ደግሞ ኤአይ መጠቀም ሙሉ ለሙሉ አልተከለከለም። የተከለከለው የምትሰሩትን ኮንቴንት ወይም ደግሞ የምትሰሩት ቪዲዮ ሙሉ ለሙሉ ኤአይ አትጠቀሙት ነው። የምትሰሩትን እያንዳንዱ ቪዲዮዎች በሙሉ ማለት ቮይስ ኦቨሩን የምትሰሩትንም ይሄ በቃ የምትጠቀሙትም ስቶክ ኢሜጆችን ቪዲዮዎችን ባሉትም እያንዳንዱ ነገር በኤአይ አትስሩ ነው። ኤአይ መጠቀም ያለባችሁ እንደ አንድ አጋዥ ወይም ደግሞ እንደ አንድ በቃ ቪዲዮዎች ላይ ሰፖርት እንደሚያደርጉ። ለምሳሌ ኮንቴንት ጀነሬት አድርጋችሁ ግን ያንን ኮንቴንት በራሳችሁ ቮይስ ኦቨር ብትጠቀሙት ወይም ደግሞ የራሳችሁ ኮፒራይት አድርጋችሁ ከዛ ላይ ግን የምትጠቀሙት ቪዲዮዎች ኤአይ ሊሆን ይችላል። ልክ እንደዚህ አድርጋችሁ ብትጠቀሙ ግን ምንም ኤአይ እንደዚህ መጠቀም ሙሉ ለሙሉ አልተከለከለም ማለት ነው። ሶ ጎግል እያለን ያለው ምንድነው ሙሉ ለሙሉ አትጠቀሙት እንጂ እያገዛችሁ ወይም ደግሞ በእንደዚህ አይነት መጠቀም እንደምትችሉት አድርጎ ነው እየነገረን ያለው ማለት ነው። ሌላው ነገር ደግሞ ከኤአይ ጋር የተያዘው ነገር ምንድነው አሁን ለምሳሌ የሆነ ቪዲዮ ሰርታችሁ የሆነ ቪዲዮ ክሬት አድርጋችሁ
የምትሰሩትን ቪዲዮ ያ ወይም ደግሞ ያንን ቪዲዮ በኤአይ ቮይስ ከማድረግ በራሳችሁ ቮይስ ደግሞ በራሳችሁ ቮይስን ሪከርድ አድርጋችሁ በስልካችሁ ሊሆን ይችላል ወይም ደግሞ በማይክ ካላችሁ በማይክም ብቻ በሆነ ነገር ሪከርድ አድርጋችሁ የራሳችሁን ቮይስ መጠቀማችሁ ለዩቲዩባችሁ በጣም አሪፍ ነው ሞኔታይዝ ለመሆን። ምክንያቱም አንደኛ ቪዲዮንም በኤአይ ተጠቅማችሁ የምታወሩትን ቮይስ ኦቨርም ኤአይ ተጠቅማችሁ ከሆነ ሞኔታይዝ የምትሆኑበትን ጊዜ በጣም እያረዘማችሁ ወይም ደግሞ ዩቲዩብ እናንተን ዲሞኔታይዝ የማድረግ እድሉ ሰፊ ነው የሚሆነው ማለት ነው። ሶስተኛ ነገር ደግሞ ተደጋጋሚ የሆኑ ቪዲዮዎችን አለመስራት። ለምሳሌ በኤአይ ገንዘብ መስራት እንዴት ይቻላል የሚል ቪዲዮ ሰራችሁ እንበል። ታይትሉንም ተጠቅማችሁ ቴምፕሌታችሁም ከዛ ጋር ተመሳሳይ ነው። ልክ ሁለተኛ ቪዲዮ ላይ ደግሞ በኤአይ ገንዘብ መስራት ብላችሁ ብትሰሩ ጎግሌንን ዩቲዩብንን ካንሰል ነው የሚያደርግባቸው። ምክንያቱም ተመሳሳይ የሆኑ ኮንቴንቶችን ኦር ቪዲዮዎችን መደጋገም ሞኔታይዝ አያረጋችሁ። ምክንያቱም ተመሳሳይ ነገር ነው እየፈጠራችሁ ያሉት። ግን ለምሳሌ የመጀመሪያው ቪዲዮ ገንዘብ መስራት ብላችሁ ሁለተኛው ቪዲዮችሁ በኤአይ ገንዘብ የምትሰሩበት ሀሳቦች ብትሉ ይሄ ልዩነት አለው ማለት ነው። ሰው እንደዚህ የተለየ ነገር ካላመጣችሁ በስተቀር ተመሳሳይ በሆነ ነገር ሀሳብ የምትደጋግሙት ከሆነ ዩቲዩብ ይሄንን እናንተ ሞኔታይዝ የማድረግ እድሉ በጣም ጠባብ ነው እያለ ነው የሚገኘው። ሌላው ነገር ደግሞ በተመሳሳይ ቴምፕሌት ብዙ ቪዲዮዎችን ማምረት። ለምሳሌ በዚህ ሀገር እንኳን አልተለመደም፣ ግን ሌሎች ሀገሮች ላይ ምንድነው የሚያደርጉት? ተመሳሳይ ቴምፕሌትን ይጠቀሙና በተለይ ደግሞ ከስቶሪ ጋር የተያዙ ነገሮች ይሄ ልጆችን አይታችሁ ከሆነ በጣም ሾርት የተሰሩ አሉ። ኦልሞስት 1 ሰዓትም 2 ሰዓትም እንበለው ብቻ የተሰሩ ቪዲዮዎች አሉ ሌሎች ሀገሮች ላይ ሰው እነሱ ቴምፕሌታቸው ተመሳሳይ ነው። አይታችሁ ከሆነ ሰው በተመሳሳይ ቴምፕሌት ተመሳሳይ የሆኑ ቪዲዮዎችን መስራት ይሄን ዩቲዩብ ሞኔታይዝ መሆን አትችሉም። ወይም ደግሞ በእንደዚህ አይነት አሰራር በእነዚህ አይነት ኮንቴንት ክሬሽን ሞኔታይዝ የመሆናችሁ እድል በጣም ጠባብ ነው እያለን ያለው ማለት ነው። ሰው እናንተ ምን ታረጋላችሁ? ቴምፕሌታችሁንም ሌላ ታረጋላችሁ፣ የምትሰሩትንም ቪዲዮ ሌላ ታረጋላችሁ። ሌላ ድጋሚ ለምሳሌ በሳምንት 2 ቪዲዮ የምትሰሩ ከሆነ ወይም ደግሞ በሳምንት 1 ቪዲዮ የምትሰሩ ከሆነ ቴምፕሌታችሁም ሌላ ነው መሆን ያለበት፣ ታይትሉም ሌላ ነው የሚሆነው። ለምሳሌ ተመሳሳይ ሊሆን ይችላል የምትሰሩት ቪዲዮ ወይም ደግሞ ኮንቴንቱ ሊቀራረብ ይችላል። ሶ አሁን ለምሳሌ በዚህኛው ሳምንት ለቃችሁ ኔክስት ዊክ ከምትለቁት ትንሽ አዘግይታችሁ ብትለቁት ለእናንተ አሪፍ ነው የሚሆንላችሁ ማለት ነው። ሌላው ነገር ደግሞ ስቶክ ፉቴጆችን በኤአይ ቮይስ መጠቀም። እያንዳንዱ የምትሰሩት ቪዲዮዎች ስቶክ ቪዲዮዎች ተጠቅማችሁ ኦር ፒክቸሮች ተጠቅማችሁ ያንን ቪዲዮ በኤአይ ምክንያቱም በይሳት ቻትጂፒቲም በሉት ጄሚናይም ሌሎችም ኤአይዎች በጠቅላላ በሰጣችሁት ፒክቸር እና ቪዲዮ ኮንቴንት ክሬት ያደርግላቸዋል። ግን ምንድነው ቮይሱም የተሰራው በኤአይ ነው፣ ፒክቸሩም ስቶኩም በኤአይ ነው። ሶ ምንም እዚህ ጋር የእናንተ ክሬቲቪቲ እዚህ ጋር እየታየ አይደለም ማለት ነው። ስለዚህ ኢቭን እንኳን ስለዚህ እናንተ ማድረግ ያለባችሁ ምንድነው ስቶክ ኢሜጆቹ ወይም ደግሞ ቪዲዮዎቹ ካወረዳችሁ በኋላ የምትሰሩት ወይም ደግሞ የምትሰሩትን ቪዲዮ ቮይስ ኦቨሩ በእናንተ ቢሆን ወይም ደግሞ ቅድም እንዳልኳችሁ በኤአይ ቮይስ ታደርጉና ደግሞ ቪዲዮን ደግሞ የራሳችሁ ካደረጋችሁት ይሄ አሪፍ ነው። ግን ሁሉም ተመሳሳይ ቪዲዮን በጠቅላላ በኤአይ ካደረጋችሁ ዩቲዩብ በዚህ አይነት አካሄድ በጣም ብዙ ኮንቴንት ክሬተሮችን እዚህ ሀገር ነው አላቅም በምን ያህል ፐርሰንት ዲሞኔታይዝ እንደሆኑ ብዙ ልጆች አላቅም፣ ግን ሌሎች ሀገሮች ላይ በቢሊዮን የሚቆጠር ገንዘብ ነው ዲሞኔታይዝ እንዲደረግ የተደረገው። በጣም ብዙ ቻናሎች ነው ኦልሞስት ካንስል አውት የተደረጉት። ግን ይሄ ምንድነው ይሄ የሚጠቅመው ፈጠራ ሀሳብ ላላቸው የራሳቸውን ስክሪፕት የሚጽፉ የራሳቸውን ኮንቴንት ክሬት የሚያደርጉ አዳዲስ የሚመጡ ኮንቴንት ክሬተሮችን ሰፖርት ለማድረግ ይሄ በጣም አሪፍ የሆነ እድል ነው። ይሄ ደግሞ ለጀማሪዎች በጣም ሰፖርት ያደርጋል ማለት ነው። ዩቲዩብ እንደምትሰው እናንተ ማድረግ ያለባችሁ ምንድነው የራሳችሁን ስክሪፕት ጽፋችሁ የራሳችሁን የምታወሩት የምትናገሩትን ከናንተ ከኔ ጋር ይሄዳል የምትሉትን ቪዲዮዎችን ወይም ደግሞ ኮንቴንት ክሬት ለምሳሌ ኢንተርቴይንመንት ሊሆን ይችላል፣ ኮርስ ሊሆን ይችላል፣ ቴክ ቪዲዮዎች ሊሆን ይችላሉ። በቃ ዩቲዩብ እናንተ በቃ ሼር የኔ ጋር ያለውን ነገር ማውጣት ወይም ደግሞ እኔ ጋር ያለውን ነገር ዩቲዩብ ላይ መጥቼ ሼር ማድረግ አለብኝ የምትሉትን ነገር በጠቅላላ በራሳችሁ ሰርታችሁ በራሳችሁ ተዘጋጅታችሁ ብታመጡ ዩቲዩብ እናንተን አግዛለሁ ወይም ደግሞ እናንተን ሰፖርት አደርጋለሁ ነው እያለ ያለው ማለት ነው። አራተኛ ደግሞ ሪዩዝድ ኮንቴንት ምን ማለት ነው? ከሌሎች ቻናሎች ወይም ደግሞ ከሌሎች ሶሻል ሚዲያዎች የሚወሰዱ ክሊፖች ሞኔታይዝ ዩቲዩብ አትሆንም ነው ያለው። ምን ማለት ነው? ከፌስቡክ ላይ ወስዳችሁ ከሙቪ ላይ ክሊፕ ወስዳችሁ ከኒውስ ላይ ክሊፕ ወስዳችሁ ከተለያዩ ፕላትፎርሞች ክሊፕን ወስዳችሁ እዚህ ላይ ዩቲዩብ ላይ ሞኔታይዝ ሆናለሁ ብላችሁ የምታስቡ ሰዎች አይሆንም። ዩቲዩብ ዲሞኔታይዝ ነው የሚያደርጋችሁ። ኢቭን ቻናላችሁ መጀመሪያ ራሱ ሞኔታይዝ ነው። አሁን ለምሳሌ ኒሻችሁ የኒውስ ከሆነ ኒውስ የምትሰሩ ከሆነ ከቢቢሲ ከሲኤንኤን ወይ ደግሞ ከተለያዩ ፕላትፎርሞች ክሊፕ ወስዳችሁ እዚህ ላይ አምጥታችሁ ብትለቁ ለምሳሌ ሎንግ ላይ አርጋችሁ እንኳን ልትለቁ ትችላላችሁ።
ከሌላ ፕላትፎርም የሚመጣ ወይም ደግሞ ከሌላ ቻናል የሚመጣ ዩቲዩብ ይሄንን አንቀበልም ነው ያለው። ከፌስቡክ ብታመጡ ከቲክቶክም ብታመጡ ከየትም ብታመጡ እዚህ ላይ አምጥታችሁ ቀጣጥላችሁ ይሄ በቃ ምንም ጨምራችሁበት ብትለቁት ሞኔታይዝ የመሆን እድላችሁ ጠባብ ነው። ስለዚህ ከሌሎች ፕላትፎርም ወስዳችሁ ዩቲዩብ ላይ አምጥቼ ጭኜ ኤዲት አድርጌ የተለያዩ ኢፌክቶችን ትራንዚሽኖችን ኤዲቶችን ተጠቅሜ እዚህ ቻናል ላይ የራሴን የኒውስ ምናምን ጨምራለሁ ምትሉ ወይም ደግሞ ከፊልሞች ለምሳሌ የተለያዩ ፊልሞች አሉ አይደል ከፊልሞች ክሊፕ ወስዳችሁ አምጥታችሁ በፊልም ሞኔታይዝ ይሆናል የምትሉ ከሆነ አይሆንም። ስለዚህ ከሌሎች ቻናሎች ወይም ደግሞ ፕላትፎርሞች ወይም ደግሞ ሶሻል ሚዲያዎች ክሊፕ አምጥታችሁ ዩቲዩብ ላይ ለቅቄ ሞኔታይዝ ሆናለሁ ብትሉ ይሄ ፈጽሞ የማይሆን ነገር ነው ማለት ነው። አምስተኛ ደግሞ ሞኔታይዝ ለመሆን እንደምታውቁት 1000 ሰብስክራይበር 4000 ዋች አወር ለሾርት ደግሞ 10 ሚሊዮን ቪውስ ነው የሚለው ማለት ነው። ሶ ከእናንተ የሚጠበቀው የራሳችሁን ቪዲዮ ቅረጹ፣ የራሳችሁን ቮይስ ኦቨር ተጠቀሙ። እውነተኛ የሆነው ለምሳሌ ሪአክሽን ቪዲዮዎች የምትሰሩ ከሆነ ሪአክሽን ቪዲዮዎች የምትሰሩ ክሊፖችን ትወስዳላችሁ። ለምሳሌ ክሊፖችን ትጠቀማላችሁ። ሪአክሽን ቪዲዮ የሚሰሩ ሰዎችን እናውቃቸዋለና ሶ ክሊፖችን ትጠቀማል። ግን ክሊፑ ሙሉ አይደለም። አሁን ሌሎች የሚሰሩትን ታውቃላችሁ አይደል? ሆነስት ሪቪው ይሰጣሉ። የራሳቸው የሆነ አላቸው ቪዲዮ አላቸው። እነዚህ ሰዎች ዲሞኔታይዝ አይሆኑም። ምክንያቱም የራሳቸው ሆነስት የሆነ ሪቪው ነው የሚሰሩት። ትክክለኛውን የራሳቸው ሪከርድ ያደረጉት ቪዲዮ ላይ የራሳቸው ድምጽ ነው። ምንም በኤአይ የተሰራ አይደለም። እነሱ ሰዎቹ ራሳቸው ቁጭ ብለው ሪከርድ ያደረጉት ነው። ስለዚህ እናንተ እነዚህን 5 ህጎች ከጠበቃችሁ፣ የራሳችሁን ቮይስ ከተጠቀማችሁ፣ ራሳችሁን ሪከርድ ካደረጋችሁ፣ እውነተኛ የሆነ ሪቪው የምትሰጡ ከሆነ ቅድም ያልኳችሁ ክሊፖችን ከሙቪ ላይ ከኒውስ ላይ ከሲኤንኤን ከቢቢሲ ከቲክቶክ ላይ ከፌስቡክ ላይ ወስዳችሁ ማትጠቀሙ ከሆነ የራሳችሁን ኮንቴንት የሆነ ክሬት የምታደርጉ ከሆነ የራሳችሁ የሆነ ፈጠራ የራሳችሁ የሆነ ቮይስ የራሳችሁ የሆነ ነገር የምትጠቀሙ ከሆነ ዩቲዩብ በጣም በአጭር ጊዜ እናንተ ሞኔታይዝ የማድረግ እድሉ ሰፊ ነው። ምክንያቱም ዩቲዩብ ለጀማሪዎች አንደኛ በጣም ሰፖርት ያደርጋል። ነገር ደግሞ ኤአይ የሚያችሁ እናንተ ምንድነው እንደ ኒሻችሁ ነው። ለምሳሌ እናንተ የምትሰሩት ሪአክሽን ቪዲዮ ላይ ነው እንበል። ሰው የምትጠቀሟቸው ታይትሎች፣ የምትጠቀሟቸው ዲስክሪፕሽኖች፣ የምትጠቀሟቸው ቴምፕሌቶች፣ የምትጠቀሟቸው ሃሽታጎች በጠቅላላ ኤአይ እናንተን ለማውጣት ወይም ደግሞ እንደ አዲስ ኮንቴንት ክሬተር እናንተን ቡስት ለማድረግ ወደፊት ለፊት ለማውጣት እነዚህ ኪወርዶች ወሳኝ እንደሆኑ ሁሉ የእናንተ ክሬቲቪቲ በጣም ወሳኝ ነው። ሶ ጉግል ኦር ዩቲዩብ እናንተን የሚያያችሁ ዲስ ጋይ የራሱ ፈጠራ ነው ያለው፣ የራሱ ቮይስ ተጠቅሟል፣ የራሱ ነገር ነው ያለው። ሶ እናንተን ወደ ፕላትፎርሙ በደንብ ሰፖርት ያደርጋቸዋል ማለት ነው። ሶ እንደዚህ አድርጋችሁ እነዚህን 5 ህጎችን ጠብቃችሁ በጣም በአጭር ጊዜ ውስጥ አካውንታችሁ ወይም ደግሞ ኒሻችሁ ወይም ደግሞ ኮንቴንታችሁ ዩቲዩብ አካውንታችሁ ሞኔታይዝ የማድረግ እድላችሁ በጣም ሰፊ ነው የሚሆነው። ይህንን አካውንት ሰብስክራይብ ማድረግ እንዳትረሱ። የተለያዩ ቪዲዮ ስንለቅ እናንተ ጋር እንዲደርስላችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ደግሞ ቫይራል እንዲወጣ ላይክ ኮሜንት ማድረግ እንዳትረሱ። ይመቻል።